አንዳንድ ሰዎች አሉ ታሪክ ሊሰሩ ይወለዳሉ። ድሃ ቢሆኑ፣ ቀለም ቢኖራቸው፣ እስር ቤት ቢጣሉ ማንም አያቆማቸው። አንድ ሰው ነበር 27 ዓመት እስር ቤት የተቀመጠ፣ 27 ዓመት ህልሙን ያልተወ። ከእስር ቤት ሲወጣ ቂም አልያዘም፣ ጥላቻ አልያዘም፣ ሰላም ይዞ ወጣ። ዓለም ከዚህ ሰው ታላቅ ትምህርት ወሰደች። ይቅርታ ከጥላቻ ይበልጣል። እሱም ኔልሰን ሎሪ ህላላ ማንዴላ። ዛሬ ሙሉ ታሪኩን እናወርኩታለን። ከደቡብ አፍሪካ ትንሽ መንደር እስከ ዓለም አቀፍ ጀግና። እስከዛው ላይክ፣ ሼር፣ ሰብስክራይብ ያደረጉ ይጠብቁን። ሐምሌ 18 1910 ዓመተ ምህረት በቬዛ ትራንስኬይ ደቡብ አፍሪካ ትንሽ መንደር፣ አረንጓዴ ኮረብታዎች፣ ሰፊ ሜዳ። ሕፃን ወንድ ልጅ ተወለደ። የትውልድ ስሙ ሮሊ ህላላ፣ የዛፍ ቅርንጫፍ ኮታቤ ማለት ነው። ኮሳ ቋንቋ ውስጥ ሌሎቹ ይቀልዳሉ፣ ፈታኝ ማለት ነው ይላሉ። አባቱ ጋድራ ሄልኒ ምፓካኒስዋ የቱዌምቤ ጎሳ ሽማግሌ ነበሩ፣ ንጉሳዊ ዘር። እናቱ ሆሴክ ኔፋኒ ከሶስቱ ሚስቶቻቸው አንዷ ፈሪሃ እግዚአብሔር ያላት ሴት ነበረች። እድሜው 7 ሲሆን ትምህርት ቤት ሄደ። መምህሩ ስሙን ኔልሰን ብሎ ጠራው። የእንግሊዝ ባህል ነበር። እሱም ከዚያ ጀምሮ ኔልሰን ማንዴላ ተብሎ መጠራት ጀመረ። እድሜው 12 ሲሆን አባቱ ሞቱ። ኔልሰን ለኢዮ ቴምባታ የቴምቤ ሪጀንት ተሰጠ። ሪጀንቱ እንደ ልጃቸው ወሰዱት። ኔልሰን ቤተ ልጓን ውስጥ አደገ። መሪዎች ሲናገሩ ያዳምጥ ነበር። ሽማግሌዎች ሲፈርዱ ያይ ነበር። ልብ ውስጥ ፍትህ፣ ፍቅር እያደገ መጣ። በ1934 ዓመተ ምህረት ኔልሰን ማንዴላ ዩኒቨርሲቲ ኮሌጅ ኦፍ ፎርት ሃሪ ገቡ። ለጥቁር ደቡብ አፍሪካውያን ብቻ የተዘጋጀ ዩኒቨርሲቲ ነበር። ታሪክ፣ አንትሮፖሎጂ፣ ፖለቲካና ሕግ ተማሩ። ነገር ግን በ1933 ዓመተ ምህረት የተማሪዎች አመፅ ተካሄደ። ማንዴላ ተሳታፊው ነበሩ፣ ተባረሩ፣ ጆሃንስበርግ ሄዱ። በ1935 ዓመተ ምህረት ዩኒቨርሲቲ ኦፍ ዊትዋተርስራንድ ሕግ ተማሩ። ጆሃንስበርግ ውስጥ ዓለም ተለወጠ። ጥቁሮች ስቃይ ይደርስባቸዋል፣ ፓስፖርት ያስፈልጋቸዋል። ከቦታ ወደ ቦታ ለመሄድ ስራ ቢኖርም ደሞዛቸው ዝቅ ያለ ነበር። ሰፈር ቢኖርም ለጥቁሮች ብቻ። ይህ ስርዓት አፓርታይድ ይባላል። ማንዴላ አይናቸው ተከፈተ። ይህ ፍትሃዊ አይደለም፣ ለውጥ ያስፈልጋል ሲሉ ተነሱ። በ1937 ዓመተ ምህረት ማንዴላ የአፍሪካ ብሔራዊ ኮንግረስ ተቀላቀሉ። የወጣቶች ሊግ መሰረቱ። በዛው ዓመት ወይዘሮ ኤቭሊን ማሴ አገቡ። 1945 ዓመተ ምህረት ማንዴላ ኦሊቨር ታምቦ ጋር ደቡብ አፍሪካ የመጀመሪያው የጥቁሮች ሕግ ጽሕፈት ቤት ከፈቱ። ጆሃንስበርግ ውስጥ ዕለት ተዕለት ጥቁሮች ፍትህ ፍለጋ ይመጡ ነበር። ማንዴላ ያለ ክፍያ ይረዷቸው ነበር። ያው ዓመት አመፅ ተነሳ። ታስሎ ተቃውሞ መሩ። 1948 ዓመተ ምህረት የነጻነት ቻርተር ቀረጹ። ደቡብ አፍሪካ ለሁሉም ዜጎቿ ናት፣ ጥቁርም ነጭም። በ1949 ዓመተ ምህረት የክህደት ክስ ተከሰሱ። 5 ዓመት ፈጀ። በ1954 ዓመተ ምህረት ሁሉም ነጻ ወጡ። ነገር ግን በ1951 ዓመተ ምህረት ከኤቭሊ ተፋቱ። ያው ዓመት ወይዘሮ ዊኒ ማዲካስላ አገቡ። በ1953 ዓመተ ምህረት ሻርፕቪል ፖሊስ 69 ጥቁሮች ላይ ተኮሰ። ሁሉም ሲቪሎች ኤኤንኤስ ተገደሉ። ማንዴላ ወሰኑ፣ ሰላማዊ ትግሉ ብቻውን አይበቃም አሉ። በ1954 ዓመተ ምህረት ኤምኬ የብሔር ጦር ፈጠሩ። ቀጥታ ሰዎች ሳይጎዱ የመንግስት ንብረቶችን ያፈርሱ ነበር። በ1955 ዓመተ ምህረት ማንዴላ ሚስጥራዊ ጉዞ አልጄሪያ፣ ግብጽ፣ ኢትዮጵያ ከተማ ይፍሩ ጋር ተገናኙ። ወታደራዊ ስልጠና ወሰዱ። ደቡብ አፍሪካ ተመለሱ። ነሐሴ 1955 ዓመተ ምህረት ፖሊስ ያዛቸው። 5 ዓመት እስረት ተፈረደባቸው። ፈተናው አሁን ጀምሮ ነበር። ጥቅምት 1956 ዓመተ ምህረት ሊቮኒያ ፍርድ ተጀመረ። ማንዴላ ፍርድ ቤት ቀረቡ። ዳኛ ጠየቁ፣ ጥፋተኛ ነህ? ማንዴላ ቀና ብለው ተናገሩ፣ እኔ
ጥፋተኛ አይደለሁም፣ ነገር ግን ይህ ስርዓት ጥፋተኛ ነው። ህዝቤ ሲሰቃይ እኔ ዝም ብዬ መቀመጥ አልችልም ሲሉ ተናገሩ። ዓለም አዳምጦ አለቀሰ። ሰኔ 7 1956 ዓመተ ምህረት ዳኛ ወሰነ። እድሜ ልክ እስራት። ማንዴላ ሮቢን ደሴት ተወሰዱ። ከኬፕ ታውን 7 ማይል ርቃ የምትገኝ ቀዝቃዛ ደሴት። እድሜያቸው 46 ዓመት ነበር። ሮቢን ደሴት ትንሽ ክፍል። ዕለት ተዕለት ጠዋት 11 ተኩል ይነሳሉ። የኖራ ድንጋይ ቁፋሮ። ፀሐይ እስኪጠልቅ ምሽት ክፍሉ ይዘጋባቸዋል። ደብዳቤ ለ6 ወር አንዴ ብቻ። ጎብኚ ለ6 ወር አንዴ ብቻ ያገኛቸው ነበር። ዜና ማንበብ አይፈቀድም። ቤተሰቦቻቸው ዊኒ በ1965 ዓመተ ምህረት ጎበኛቸው። ከዚያ 3 ዓመት ሳይጎበኙ ቀሩ። ልጃቸው ቴምቢ በ1962 ዓመተ ምህረት በመኪና አደጋ ሞተ። ማንዴላ ቀብሩ ሊሄዱ አልተፈቀደላቸውም። ብቻቸውን አለቀሱ። ነገር ግን ማንዴላ ተስፋ አልቆረጡ። ምን አደረጉ? አፍሪካን ቋንቋ ተማሩ። የነጮችን ጠባቂዎችን ለማናገር ሎንግ ዌይ ቱ ፍሪደም ጻፉ። ወረቀቱ ተደበቀ። በ1975 ዓመተ ምህረት ፓስሙር እስር ቤት ተዘዋወሩ፣ ኬፕ ታውን አቅራቢያ። በ1981 ዓመተ ምህረት ሳምባ ነቀርሳ ታመሙ፣ ሆስፒታል ገቡ። ቪክቶር ቨርስቴር እስር ቤት ተዘዋወሩ፣ 27 ዓመት ታሰሩ። 27 ዓመት ህልማቸው አልተተወም። ዓለም ማንዴላን ዘንጋ አይለውም። በ1973 ዓመተ ምህረት ጋዜጠኛ ፐርሲ ቆቦዛ ፍሪ ማንዴላ መፈክር ፈጠረ። ዓለም ሁሉ ተቀበለው። በ1976 ዓመተ ምህረት ሳቬቶ አመጽ ወጣቶቹ ተነሱ። በ1978 ዓመተ ምህረት ፕሬዝዳንት ቦታ ቀረቡ። ትጥቅ ትግሉን ነጻ ታወጣለ። ማንዴላ ፈቃደኛ አልሆኑም። ህዝቤ ነጻ ካልሆነ እኔም ነጻ አይደለሁም። ዓለም ቅሬታ ጨመረ። አሜሪካ፣ አውሮፓ፣ ደቡብ አፍሪካ ላይ ማዕቀብ ጣሉ። ኢኮኖሚ ወደቀ። ፕሬዝዳንት ኤፍ ደብሊው ዴ ክሌርክ ኤኤንኤስ ታገዱ ካሉ 30 ዓመት ሆናቸዋል። ወሰኑ። ኤኤንኤስ ክልከላ ሰረዙ። ፖለቲካ እስረኞችን ለቀቁ። የካቲት 4 1982 ዓመተ ምህረት ማንዴላ ወጡ። 27 ዓመት ካሳለፉ በኋላ ቀና ብለው ሄዱ። አልተናወጡም። ዊኒ ማንዴላ እጃቸውን ያዘች። ዓለም ሁሉ ቴሌቪዥን ፊት ቁጭ ብሎ አለቀሰ። ካፕታውን ከተማ ፊት ህዝቡ ጮኸ። ማንዲባ ማንዲባ ማንዲባ። ማንዴላ ተናገሩ። ጥላቻ ሰው ያደክማል፣ ይቅርታ ያጠነክራል። ዓለም ትምህርቱን ወሰደ። በ1984 ዓመተ ምህረት ማንዴላ የኤኤንሲ ፕሬዝዳንት ሆኑ። ዴክሌርድ ጋር ድርድር ጀመሩ። አፓርታይድን እናቁም፣ ሰላም እናምጣ። ሁሉም ጎን ሰምቷቸዋል። በ1986 ዓመተ ምህረት ኔልሰን ማንዴላ እና ኤፍ ደብሊው ዲ ክሌርክ የኖቤል የሰላም ሽልማት ተቀበሉ። ዓለም ሰጠ። ሰላም ከሽልማቶቹ ሁሉ ትልቁ ነበር። በ1987 ዓመተ ምህረት ሚያዝያ 27 ደቡብ አፍሪካ ሁሉም ዘር ለመጀመሪያ ጊዜ ድምጽ ሰጠ። ኤኤንሲ አሸነፈ። ግንቦት 3 1986 ዓመተ ምህረት ኔልሰን ሮሊህላላ ማንዴላ የደቡብ አፍሪካ የመጀመሪያው ጥቁር ፕሬዝዳንት ሆኑ። እድሜያቸው 77 ዓመት ነበር። ዓለም ሁሉ ቴሌቪዥን ፊት ቁጭ ብሎ አለቀሰ። ፕሬዝዳንት ሆነው ምን አደረጉ? ህገ መንግስት ለሁሉም ሰጡ። ዘርን ሳይለዩ ትሩዝ ኤንድ ሪኮንሲሊዬሽን ኮሚሽን ፈጠሩ። ይቅርታ ለይቅርታ። ድሃ ህዝብ ቤቶች፣ ውሃ፣ ኤሌክትሪክ ሰጡ። ኤችአይቪ ኤድስ ዘመቻ ጀመሩ። ሁለተኛ ዙር ሳይወዳደሩ በ1992 ዓመተ ምህረት ፈቃደኛ በሆነ ሁኔታ ስልጣናቸውን ለቀቁ። ዓለም ተደነቀ። ስልጣንን ለቀቀ ፈቅደው። ማንዴላ 3 ጊዜ አገቡ። አንደኛ ወይዘሮ ኤቭሊን ማሴ ከ1937 እስከ 1951 ዓመተ ምህረት 4 ልጆችን ወልደው ተፋቱ። ሁለተኛ ወይዘሮ ዊኒ ማዲከዝላ ከ1951 እስከ 1989 ዓመተ ምህረት 2 ሴት ልጆችን ወልደው ነበር፣ ዜናኒና ዚንዚ። ዊኒ 27 ዓመት የጠበቀች ሙሉ ጀግና ነበረች፣ ነገር ግን ተፋቱ። ሶስተኛ ወይዘሮ ግራንሳ ማሸል 1991 ዓመተ ምህረት 80ኛ ልደቱ ላይ ሐምሌ 18 አገቡ። እስከ ሞቱ ድረስ አብረው ኖሩ። ከስልጣን ከለቀቁ በኋላ ማንዴላ ሰብአዊ አገልግሎት ቀጠሉ። በ1992 ዓመተ ምህረት ኔልሰን ማንዴላ ፋውንዴሽን ፈጠሩ። በ2000 ዓመተ ምህረት ዘ ኤልደርስ ዓለም አቀፍ ሰላም ሰሪዎች ቡድኖች ፈጠሩ። በ2006 ዓመተ ምህረት
የሳምባ ኢንፌክሽን ይዟቸው ሆስፒታል ተኙ። ህዳር 27 2006 ዓመተ ምህረት ኔልሰን ማንዴላ አረፉ። እድሜያቸው 95 ዓመት። ሀውተን ዮሐንስበርግ ቤታቸው። ዓለም ሁሉ አለቀሰ። ኔልሰን ማንዴላ አረፉ። ነገር ግን ቅርሳቸው ዛሬም ቆሟል። ዛሬ ዓለም ዙሪያ 250 በላይ ሽልማቶች ከኖቤል እስከ ዩኤስ ፕሬዝዳንታል ሜዳል ድረስ ሎንግ ወርክ ቱ ፍሪደም ዓለም ዛሬም ያነባል። ሐምሌ 18 የማንዴላ ቀን ዕለት ተዕለት ዓለም ያከብራል። ሀውተን ቤቱ የቱሪስት ስፍራ ሆኗል። ሮበን ዲሴት ዩኔስኮ ዓለም አቀፍ ቅርስ ተብሏል። 2024 ጂሲ ዩኔስኮ 14 የማንዴላ ታሪካዊ ስፍራዎች ዓለም አቀፍ ቅርስ አድርጋቸዋለች። ኔልሰን ማንዴላ ያስተማሩን አንደኛ ይቅርታ ኃይል ነው። 27 ዓመት ታስረው ቂም ሳይዙ ወጡ። ሁለተኛ ህልም ወህኒ ቤትም ሊዘጋው አይችልም። ክፍላቸው ጠባብ ነበር፣ ህልማቸው ግን ሰፊ ነበር። ሶስተኛ ለህዝብ ሲሰሩ ታሪክ ያስታውሳቸዋል፣ ስማቸው ለዘለቂታ ቆሟል። አራተኛ ስልጣን ዓላማ ነው። ስልጣን ሲያጠናቅቁ ፈቅደው ለቀቁ። ይህ ነው የኔልሰን ማንዴላ ሙሉ ታሪክ። ከደቡብ አፍሪካ ትንሽ መንደር እስከ ዓለም አቀፍ ጀግና፣ 27 ዓመት ወህኒ ቤት እስከ ፕሬዝዳንትነት። ታሪኩ ምን አስተማራችሁ? በኮመንት ጻፉልን። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ያድርጉ። እናመሰግናለን።